ሰላም ውድ ፕሮግራም ተከታታዮች እንደምን አላችሁ? እንደምን አመሻችሁ? ክብር ለስላሶች እያልኩኝ የዛሬን መልእክቴን ወደ እናንተ ለማስተላለፍ እዚህ ተገኝቻለሁ። በመጀመሪያ ደረጃ ፕሮግራሜን የተከታተላችሁ ለምታበረታቱኝ የላቀ ምስጋና አለኝ። ያው በቀጣይም የበለጠ ተደራሽ እንደሆን ያው የዘወትር ድጋፋችሁ አይለኝ እያልኩኝ መልእክቴን ሌሎች ተደራሽ እንዲሆን ሼር በማድረግ እንድትተባበሩ ከወዲሁ እየጠየኩኝ ወደ ቀጣይ ወደ ተዘጋጁበት ፕሮግራም ቀጥታ እገባለሁ። ሰሞኑን ሶሻል ሚዲያ ላይ አንድ ነገር ሲንቀሳቀስ አየሁኝና ሲንሸራሸር አንድ ሀሳብ ያን ተመልክቼ ነው ወደዚህ ቀጥታ የመጣሁት። ምንድነው ይሄ? ከሀጫሉ ሁንዴሳ ባለቤት ጋር በተያያዘ ነው። የታዋቂው አርቲስት ሃጫሉ ሁንዴሳ የሞት ዓመትን ታሳቢ ተደርጎ እዛ ላይ ባለቤቱ ሀሳብ ሰጠች ብለው ሶሻል ሚዲያ ላይ ያየሁት። ምንድነው ይሄ? ከባለቤቷ ከታዋቂው አርቲስት ከሃጫሉ ሁንዴሳ ግድያ ጋር በተያያዘ የጠራ መረጃ እንደሌላትና ይህንንም ፈጣሪ እንዲረዳት ትክክለኛውን ነገር እንድታውቅ ወይም ደግሞ ትክክለኛውን የሞተበትን ገዳዩን ምክንያት እንድትረዳ እንድትችል የሚል ሀሳብ እንደሰጠች ነው የሰማሁት እዛ ላይ። ምናልባት ምን ያክል እውነት ይሁን ይህንን እርግጠኛ መሆን አይቻልም። ኤኒዌይስ ያው ዛሬ ሀሳብ መስጠት የምፈልገው የመረጃ የጠራ መረጃ ለአንድ ማህበረሰብ እድገት ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ሂደት እና አጠቃላይ እድገት ላይ ትልቅ አስተዋጽኦ አለው። ኔጌቲቭም ፖዘቲቭም የሆነ የራሱ የሆነ አዎንታዊና አሉታዊ አስተዋጽኦ አለው። ይህንንም ያው በተለያዩ ጊዜ አይተነዋል። እንደ ሀገር በእኛ ሀገር ደረጃ እንኳን ያው ከመረጃ ፍሰት ጋር በተያያዘ ከመረጃ መጣረስ ጋር በተያያዘ የሰው ህይወት ያለፈበት፣ ፈናቅሎች ያጋጠሙበት፣ ውይይቶች የተፈጠሩበት ሁኔታዎች እና ይሄ ስቲል ነው የቀጠለበት ሁኔታዎች አልፎ አልፎ የሚታይበት ሁኔታዎች ያሉበት ሁኔታ ነው ያለው። ስለዚህ መረጃ ወሳኝነት አለው። ይሁን እንጂ ትክክለኛ መረጃ የጠራ መረጃ ለማህበረሰብ የሚጠቅም መረጃ መሆኑን ማረጋገጥና ለዚህም ደግሞ በቂ እውነታ እንዳለው ተረጋግጦ ወደ ማህበረሰብ ሲወርድ ለሁሉም ይጠቅማል የሚል እይታ ነው ያለኝ። ያው ከዚህ ጋር በተያያዘ ሃጫሉ ሁንዴሳ ይታወቃል በነበረው የለውጥ ሂደት ላይ ትልቅ ተሳትፎ የነበረውና የአንበሳውን ድርሻ የነበረው ጎበዝ ልጅ፣ እጅግ ጀግና ሊባል የሚችል ደፋር የነበረ ራሱን ህይወቱን አስይዞ የነበረውን ስርዓት እንዲለወጥ ትልቅ አስተዋጽኦ ያበረከተ ልጅ ነው። ይህ ሳይደነቅ ሊታለፍ አይገባውም። ምክንያቱም ትልቅ ዋጋ የነበረውን ስራ ነው የሰራው ማለት ይቻላል። እንደ አንድ ዜጋ ላመነበት ነገር ላይ ህዝቡን ከኋላ እሱ ከፊት ሆኖ ከኋላ አሰልፎ ራሱን ከፊት አድርጎ እስከ መጨረሻ ድረስ የሄደበትና ያው ለለውጡ መምጣትም ትልቅ አስተዋጽኦ አበርክቷል ተብሎ ይታሰባል ማለት ነው። በደንብ ለተመለከተ ሰው፣ ለተረዳ ሰው፣ ሂደቱን ላየ ሰው ማለት ነው። ለዚህም የተገቢውን እውቅና የተሰጠበት ሂደት እንዳለ ነው የምረዳው እና ይገባው ነበር የሚል ነው ሀሳብ ነው ያለኝ። ይሁን እንጂ ያው ብዙም ሳይቆይ በአሳዛኝ ሁኔታ ህይወቱ መቀጠፉ ይታወቃል። ይሁን እንጂ ያው ህይወቱ ያለፈበት ግልጽ ምንም አሻሚ ያልሆነ ከነበረው የፖለቲካ ተሳትፎና የነቃ ተሳትፎና ካደረገው አስተዋጽኦ ጋር በተያያዘ በዛ ያኮረፈ ቡድን እና ጥርስ የነከሰበት ቡድን እንግዲህ አሳዶ ያው ህይወቱን ሊቀጥፍ የቻለበት ሁኔታ እንዳለ ግልጽ ነው። ይሁን እንጂ ያንን ከመጠቀም በዘለለ ዘርፈ ብዙ የሆነ ትርፍ ለማትረፍ ታስቦ ካልኩሌት ተደርጎ ነው ያው በሱ ላይ ያ ግድያ የተፈጸመው። ለዚህም ምናልባት ኢንተርናል ኤክስተርናል የሆኑ ቡድኖች ወይም ደግሞ አካሎች ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ ተሳትፎ አድርገውበታል የሚል እይታ ነው ያለኝ እኔ። ለዚህም በሰዓቱ የነበረው ያው የአባይ ግድብ ጋር የነበረው ሁኔታ ሂደት አለ። ያው እዚህ አባይ ግድብ ጋር በተያያዘ ግብፅና ብዙ ጊዜ ኢትዮጵያ ውስጥ ለሚደረጉ ፖለቲካ እንቅስቃሴዎች የራሷን ጥቅም ለማስከበር የተለያዩ አካሎችን የምትረዳበት ስትረዳ የኖረችበት በታሪክም የነበረበት ሂደት ስለነበረ በዛን ሰዓት ደግሞ ያው ግብፅ ከግድቡ ጋር በተያያዘ ከፍተኛ ሰጣ ገባ ውስጥ የነበረችበት ሂደት አንደኛ፣ ፕላስ ከዚህ ደግሞ ከስልጣን የተሸኘው አካል ቡድንም አለ። እንግዲህ የትኛው ትልቁ
ተጠቃሚ ባይሆንም ያው የእሱን ህይወት በመቅጠፍ ከዛ ጋር ተያያዥነት ያለው የሚመጣውን ግጭት ታሳቢ ተደርጎ ካልኩሌት ተደርጎ ከፍተኛ ነውጥ በማስነሳት ያው ስርዓቱ ላይ ተጽዕኖ እናደርሳለን የሚል ታሳቢ ተደርጎ የተሰራ ስራ እንደሆነ ግልጽ ነው። ያው የሚታወቅ ነው። ሳይታለም የተፈታ መሆኑ ነው። ልጁ ከነበረው የፖለቲካ ተሳትፎ አቅም ጋር በማነጻጸር ማለት ነው። ያው ከዚህ ጋርም በተያያዘ የጁሃር ተሳትፎ ምንም ጥያቄ ውስጥ የሚገባ አይደለም። በጣም በሚያሳዝን ሁኔታ ለነበረው ለውጥ ሁለቱም ትልቅ ተሳትፎ ቢኖራቸውም የኛው እንደ አርቲስት ትልቅ ተቀባይነት የነበረውና በተጽዕኖ ፈጣሪነትም ከጁሃር የተሻለ ሊባል የሚቻል ደረጃ የነበረው ልጅ ነው። ኢኖሰንት የነበረ ነው። በእርግጥ በነገራችን ላይ እኔም በአንድ ወቅት በአካል አውቀዋለሁ። ተዋውቀው የቻልኩት ልጅ ነው። ከኦሮሞኛ ቋንቋ ጋር በተያያዘም እንደውም አስተምሮኛል ማለት ይችላል። የተወሰነ መግቢያ ቋንቋዎችን ጋይድ ያደረገ ልጅ ነው። በጣም አፕሪሼት የማደርገው የነበረ አርቲስት ነው እና በጣም አዝኛለሁ በወጣትነት እድሜው በማለፉ ማለት ነው። ይሁን እንጂ በዛን ሰዓት ጁሃር በቂ መረጃ ይዞ ነው ወደ ሚዲያው ላይ ያቀረበው። እውነት ለመናገር ይህ ልጅ ህይወቱን እንዳያልፍ ባይፈልግ ኖሮ ላልተገባ ለማይመጥነው ወይም ደግሞ እዚህ ግባ ለማይባል ሰጣ ገባ ውስጥ እንዲገባ እዛ ቦታ ላይ ገብቶ ባላቀረበው ነበር። ያው እንደ ሽፋን ነው ያን የተጠቀሙበት። በእርግጥ ላሰቡት ዓላማ እንደ መንደርደሪያ እንደሆናቸው ነው የተጠቀሙበት። በቂ መረጃ ግን ነበረው። ተሳትፏል ማለት ይቻላል። ኦልሬዲ እዛ ውስጥ ላይ ባይሳተፍ ኑሮ ያ ነገር በዛ ደረጃ አያሳልጠውም የሚል እምነት ነው ያለኝ። ይሁን እንጂ ዞሮ ዞሮ ያው ህይወቱ በሚያሳዝን ሁኔታ ያለፈበት ሂደት ነው ያለው። ነገር ግን ያው ከዛም በኋላ የተደረገለት ከህይወቱ ማለፍ ጋር በተያያዘም የተለያዩ በመንግስት እውቅና የተሰጠበት ሁኔታ፣ ገዳዮቹንም አሳዶ ለመያዝ የተደረገው ጥረት በጣም አፕሪሼት የሚደረግና ትልቅ ዋጋ ሊሰጠው የሚገባ ትልቅ ክሬዲት ሊሰጠው የሚገባውን ትልቅ ድርሻ መንግስት ተወጥቷል ማለት ይቻላል። ያው ምንም እንኳን ቀደም ሲል ልጁ ከነበረው ተጽዕኖ ፈጣሪነትና ከነበረው ትልቅ ድርሻ አንፃር ልዩ ጥበቃ ሊደረግለት ይገባ እንደነበር ያው ያችንም እንደ የመንግስት ክፍተት ተደርጋ ሊወሰድ ይገባል ብልም በሰዓቱ ከነበረው የአጠቃላይ አለመረጋጋቶች ጋር በተያያዘ ያው ልዩ ጥበቃ ልክ ለጁሃር የተደረገለትን ከዛ በኋላ የተደረገለትን አይነት ከለላ ልጁ ከዛ በፊት ያው ይገባው ነበር የሚል የግል እምነት አለኝ። ይሁን እንጂ በዛ መልክ ነው ህይወቱ ያለፈው። ከህይወቱ እልፈት ጋር በተያያዘ ግን ልክ ካልኩሌት ተደርጎ የሱን ህይወት እንደቀጠፉት ሁሉ ከዛ ተከትሎ የመጣውን ነገር የሚያውቁት ስለነበረ ከፍተኛ ንጹሃን ዜጎች ያው ህይወታቸው አልፏል በሰዓቱ። ከሱ ግድያ ጋር በተያያዘ የሱ አድናቂዎች የሱ ደጋፊዎች ተወጥተው ያደረሱትን ነገር ሁሉ ያው የሚታወቅ ነው። የሚያሳዝን ሁኔታም ያለፈ ነገር ነው። ይሁን እንጂ ከዛ በኋላም ያው ክሊር የሆኑትን በእርግጥ በተወሰኑ በመንግስት በኩል የተሰጡ መረጃ እንትኖች አሉ። ሜይ ቢ አጥጋቢ ላይሆኑ ይችላሉ። ስለ አሟሟቱ ሁኔታ ስለ ገዳዮች የተገለጸበት አግባብ አለ። ያ በቂ መረጃ እንደ ማህበረሰብ ካለው ለቀጣዩም ለሚኖሩ ነገሮች የተሻለ ሚና ይኖራል እንደ ማህበረሰብ፣ ለሌሎችም ለጥንቃቄ ይረዳል ማለት ነው። እና ይሁን እንጂ ባለቤቷ አሁን በቅርብ ምንም ነገር የለኝም ስትል በጣም ነው ሾክ ያደረገኝ። ምክንያቱም እንዴት የሚል እንደዚህ አይነት ነገሮች ናቸው አሁን ችግር የሚያመጡት። እንዲህ አይነት የጠራ ነገር ከሌለ ማንን ነው ብሌም ለማድረግ የሚታሰበው? ለመውቀማ መንግስትን እንዴት ነው የነበረው? ትልቅ እንትን ነው። በቤተሰቦችንም ለማገዝ የሄደበት መንገድ ነገሮችንም ተከታትሎ የህግ እርምጃ ለመውሰድም ደግሞ ፍትህ ላይ ለማቅረብ የተደረገው ነገርም ያው የሚታወቅና በወቅቱ ከህይወቱ ካለፈ በኋላ የነበሩ ነገሮች ይታወቃሉ። ይሁን እንጂ በግልጽ ይሄን ነገር እንዴት ለባለቤቱ እንዳልተነገራት ግን በጣም ተገቢ አይደለም ባይ ነኝ እኔ። በግልጽ ቢያንስ እሷ እንኳን ማወቅ አለባት የሚል እምነት ነው ያለኝ። ምክንያቱም እንደዚህ አይነት ነገሮች አሁን ከሱ ከአንድ ታዋቂ አርቲስት ባለቤት ይሄ ነገር ሲወጣ እንደዚህ አይነት ቅራኔ ሲወጣ ተገቢ አይደለም። ዋጋ የሚያስከፍላል፣ ጥሩ አይደለም። ምክንያቱም ባል ላይ ሊያነጣጥር ነው። እንደዚህ አይነት ነገሮች መኖር በጭራሽ በግልጽ ልታውቁ ይገባል። ይሄን ነገር ላይ አለዛ ለምን እንደ መንግስትም ጥሩ አይደለም። የነበረውን ክሬዲት ተሰጥተዋል። ያደረገውን ትልቅ ድጋፍና ተሳትፎ ለሌላም ግን እንደ ዜጋም የዜጎችን እንትን
ላይ ሰላም ላይ ችግር ሊያስከትል ይችላል ማለት ነው። ሌሎች ደግሞ ይሄን የሚፈልጉ ሰዎች እሷን ሊጠቀሙባት ይችላሉ። አንደኛ ጠምዘው ወዳልተገባ ነገር ውስጥ እንዲገባ ሊያደርጉ ይችላሉ እና መታረም አለበት የሚል መልእክት ነው ያለኝ። እንደዚህ አይነት ነገሮች ተከታትለው ዲስፕሩቭ የማድረግ ቶሎ የማድረግ እና እንትን የማድረግ ነገር ከመንግስት ይጠበቃል የሚል ሀሳብና አስተያየት ነው ያለኝ። የጠራ መረጃ እንደዚህ አይነት መረጃ እያዛቡ ሰዎችን ህዝብን ከህዝብ ለማጋጨት የሚንቀሳቀሱ ኃይሎችን መክታት የሚቻለው መረጃውን የትክክለኛ ያልሆነ መረጃም ዲስፕሩቭ በማድረግ ትክክለኛውን ሀሳብ በመስጠትና እንትን በማድረግ ነው የሚል እምነት ነው ያለኝ። እዚህ ላይ ችልተኝነት ዋጋ ያስከፍላል ማለት ነው። ንጹሐኖችንም አደጋ ላይ ይጥላል። መሆንም የለበትም። እነዚህ አይነት የተዛቡ መረጃዎች፣ ትርክቶች ናቸው ብዙንም ዋጋ እያስከፍሉ ነው የመጡት። የተዛባ የታሪክ ምልከታዎች ይቀርቡና የተለያየ ገጸ ባህሪ እየተሰጠ የሐሰት የልቦለድ ሀሳብ እየተቀመጠ ያ እውነት ሚዲያ ላይ ሲቀርብ አብዛኛው ግንዛቤ የሌለው ማህበረሰብ ግራና ቀኙን የማይመረምሩ በርካታ ዜጎች ይኖራሉ። ያን ተመልክተው እውነት ስለሚመስላቸው ላልተገባ ነገር ውስጥ ይገባሉ። ስለዚህ ያ ደግሞ ከፍተኛ አደጋ ያስከትላል ማለት ነው። እንደዚህ አይነት ነገሮች ሊታረሙ ይገባል የሚል እምነት ነው ያለኝ። ምክንያቱም ብዝሃነት የምታስተናግድ ትልቅ ሀገር ናት። ብዙ ፍላጎቶች አሉ። እዚህ ላይ የሚኖሩ ኮሚኒኬሽኖች ክሊር መሆን አለባቸው ማለት ነው። ይህ ካልሆነ ጥሩ አይደለም፣ ጥሩ ስለማይሆን ማለት ነው። አንድ አጠቃላይ እንደ ማህበረሰብ ሁሉንም የሚጎዳ ነው የሚሆነው እና ይሄ ሊታረም ይገባል የሚል ምልከታ ነው ያለኝ። ሀሳብ አስተያየታችሁን ስጡኝ። ለዛሬ የነበረኝ መልእክት እዚህ ላይ ቋጫለሁ። አመሰግናለሁ።